اليوم الجو مو مرة حار والكل لازم يزور مدينة الطائف. እንደኔ ግራ የገባው ማን ነው? የምር በጣም ነው የሚገርመኝ። ደግሞ ያወራል እኮ ጭራሽ እያፈላ ነው። ያ ረቢ! አረ የምታስረዱን ቅንብር ነው ወይስ ምንድን ነው? የምር በጣም ነው ያስደነገጠኝ። በጣም የገረመኝ ሲጀረለች ጠቅላዩ ይድረስ ሼህ መሐመድ ቢን ዛይድ የተባበሩት አረብ ኤምሬቶች ፕሬዝዳንት ሼህ መሐመድ ቢን ዛይድ ከአንዲት ኢትዮጵያዊት ጋር የተነሱት ፎቶ ከፍተኛ ትኩረትን ስቧል። ሼህ መሐመድ ፎቶውን ለጠቅላይ ሚኒስትር አብይ አህመድ አድርሽልኝ ብለዋል። اليوم الجو مو مرة حار والكل لازم يزور مدينة الطائف. ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ፍነል አልሐምዱሊላህ። ዛሬ ደግሞ በአዲስ ቪዲዮ ብቅ ብያለሁ። ሰሞኑን ጠፋ ብያለሁና ቪዲዮውን ላይክ፣ ሰብስክራይብ በማድረግ አበረታቱ። ሸር እያደረገ አይደለም፣ ሸር አድርጉልኝ ውዶቼ። እና ዛሬ እንግዲህ በገራሚና በአዳዲስ ቪዲዮዎች ብቅ ብያላችኋለሁ። ምንድነው የሚለውን አብረን በመቆየት የምናይ ይሆናል ማለት ነው። እንግዲህ አነጋጋሪዋ ኢትዮጵያውያን በዱባይ አዲስ ነገር እንግዲህ ሰምተናል። እስኪ አብረን የምንሰማው ይሆናል። አብራችሁን ቆዩ። ጠቅላዩ ይድረስ ሼህ መሐመድ ቢን ዛይድ የተባበሩት አረብ ኤምሬቶች ፕሬዝዳንት ሼህ መሐመድ ቢን ዛይድ ከአንዲት ኢትዮጵያዊት ጋር የተነሱት ፎቶ ከፍተኛ ትኩረትን ስቧል። ሼህ መሐመድ ፎቶውን ለጠቅላይ ሚኒስትር አብይ አህመድ አድርሽልኝ ብለዋል። በተባበሩት አረብ ኤምሬትስ በስደት ስራ ላይ የምትገኝ ኢትዮጵያዊት ያጋራችው ይኸው ፎቶ በርካቶች ተቀባብለውታል። ወጣቷ ፎቶውን ባጋራችበት መልእክቷ ለእኛ ኢትዮጵያውያን ፕሬዝዳንቱ ያላቸው ክብር አስደሳች ነው ስትል ገልጻለች። ሰናይት የተባለችው ኢትዮጵያዊቷ ወጣት ለ15 ዓመታት ያህል በተባበሩት አረብ ኤምሬቶች ውስጥ በፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያን እናት ሼካ ፋጢማ ቢንት ሙባረክ ቤት ውስጥ ስትሰራ ቆይታለች። በዚህ ዓመት ኢድ ላይ ትኩረት የሳበው ገጠመኝ ተከስቷል። የተባበሩት አረብ ኤምሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያን እናታቸውን ለመጠየቅ መጡ። በዚህ ወቅት ወጣቷ በድፍረት ከፕሬዝዳንቱ ጋር ፎቶ እንድትነሳ ጠየቀቻቸው። ፕሬዝዳንቱን በፈገግታ ኢትዮጵያዊት ነሽ ሲሉ ጠየቋት። እርሷም አዎ ብላ መለሰች። ፕሬዝዳንቱ ፎቶ ለመነሳት ተስማሙ። እሺ ለዶክተር አብይ ሰላምታ አቅርቢልኝ አሏት። ፈገግ እያሉ አብረዋት ፎቶ ተነሱ። ኢትዮጵያዊቷ ስደተኛም ፕሬዝዳንት ሼክ መሐመድ ቢን ዛይድ ለኢትዮጵያውያን ያላቸው ክብር እንዳስደሰታት ተናግራለች። የተባበሩት አረብ ኤምሬቶች ፕሬዝዳንት ሼህ መሐመድ ቢን ዛይድ የጠቅላይ ሚኒስትር አብይ አህመድ ጥብቅ ወዳጅ መሆናቸው ይታወቃል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡ ማግስት ከጎበኟቸው ሀገራት መካከል የተባበሩት አረብ ኤምሬቶች ከቀዳሚዎቹ አንዷ ናት። ተመልከቱ፣ የዓለማችን ቁጥር አንዱ እግር ኳስ ተጫዋች CR7 ክርስቲያኖ ሮናልዶ ትላንት እጅግ በጣም ተጠባቂ በነበረው የዋንጫ ጨዋታ ላይ እጅግ እንግዳዊ የሆኑ ክስተቶች ተፈጥሯል። ብዙ ያለመድናቸውና ያልገመትናቸውን ነገሮች ሲያደርግ ነበረ። ያንን አቀርብላችኋለሁ። እስከ መጨረሻው ተከታተሉኝ። በዓለም ላይ በብዙዎች እጅግ በጣም በጉጉት ሲጠበቅ በነበረው በሚሊዮኖች ደግሞ በቀጥታ ስርጭት በተከታተሉት የዋንጫ ጨዋታ ፖርቹጋል ከስፔን በምታደርገው የነበረው ጨዋታ ላይ CR7 ተጫውተዋል። በጨዋታውም ላይ አንድ ጎል አስቆጥሮ ነበረ። ታዲያ ወደ መጨረሻ አካባቢ ተቀይሮ ከወጣ በኋላ ሀገሩ ፖርቹጋል ያንን ወሳኝ ጨዋታ በተደጋጋሚ ካሜራውን እሱን ሲያሳይ እጅግ በሚያስገርም ሁኔታ ዱዓ እያደረገ ነበረ። ከላይ በቪዲዮ እንደምትመለከቱትና ፎቶዎቹም ላይ እንደምትመለከቷቸው ዱዓ እያደረገ ነበረ። ይህ የዓለማችን ቁጥር አንዱ እግር ኳስ ተጫዋች CR7 ክርስቲያኖ ሮናልዶ ወደ ሳውዲ ሄዶ መጮት ከጀመረ በኋላ ብዙ እንግዳዊ ነገሮችን ተመልክተናል። የሆነ ነገር ማነቅ ሲፈልግ ማሻአላህ ነው የሚለው። ሰውን ሰላም ማለት ሲፈልግ አሰላሙ አለይኩም ነው የሚለው። ብዙ ጊዜ ኢስላማዊ አለባበሶችን ይለብሳል። ባህሪዎቹም እጅግ በጣም በሚያስገርም ሁኔታ ብዙ ለውጥ ታይተውበታል። እውነት ለመናገር ብዙዎቻችን ዓለም ላይ ያሉ ሙስሊሞች በአብዛኞቹ ይህን ሰው ይወዱታል። ምክንያቱ ደግሞ ለጭቆኖች ሁሌም ድምፅ ስለሚሆን፣ ለተራቡት ሁሌም ካለው ላይ ስለሚያካፍል፣ ለፓላስታይንም ጭምር ብዙ ጊዜ የወርቅ ጫማውን ሽጦ እንደረዳቸው ሁላችንም እናስታውሳለን። ፓላስታይን ብቻ ሳይሆን ሶሪያን በመጥፎ ሁኔታ ውስጥ በነበረች ሰዓት ድምፅ ሆኗቸው ነበረ። ታዲያ በብዙ አጋጣሚዎች በብዙ ምክንያቶች ይህ ሰው ወደ እስልምና እንዲመጣ እንፈልጋለን። በአብዛኞቻችን ይወደዳል። እናም በዚህ አጋጣሚ የCR7 ደጋፊዎች እንኳን ደስ አላችሁ። ይህ ሰው ወደ እስልምና እንዲመጣ ደግሞ ሁላችንም በዱዓ እንበርታ። አላህ ማንን ወዴት መውሰድ እንዳለበት ጠንቅቆ ያውቃልና ኢንሻአላህ መጨረሻውን ያሳምርለት። ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። اليوم الجو مو مرة حار والكل لازم يزور مدينة الطائف.
هذا يوم يقولون لك الشاهي اللي يضرب بالراس. በድጋሚ መተናል እንግዲህ ይኸውላችሁ ደግሞ እንጀራ እያቀርብላችሁ ነው። ሙያ ትላላችሁ፣ ሙያ በእጅና በእግራችሁ እንዴት ነው ግን? ጠፋብኝ እንዴ እንደዚህ ማዞር? አይ በመዳን ቤት እንጀራ ነው ብሉላችኋለሁ። ቤት አቤት እንዴት ነው እንጂ ማስከረክረው በመዳን ቤት እንጀራ እንግዲህ ለኢዳችን የጋገርነው እንጀራ ነበረ። አቤት 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 እንጀራ ማጋገር አላውቅም ነበረ። ምኑን እልፈው ጀመር አለች አንዷ ማለት ነው። እና እንጀራም ያው ጀምረናል ማለት ነው። እንግዲህ ከፈለጋችሁ እንሰጣችኋለን፣ ሰምታችኋል። እና የዛሬ ቪዲዮአችን ይሄን ምስል ነበረ። እንግዲህ ጥሩ ጥሩ ነገሮች ይዤላችሁ እንደመጣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቶኝ። እስኪ ቪዲዮውን ሸር አድርጉልኝ፣ እየሸረተም አይደለም። እኔም ደግሞ ሰሞኑን ቢዚ ነበርኩኝ ጠፍቻለሁኝ። እንግዲህ ያው ኢንሻአላህ ብቅ እላለሁ በቻልኩት አቅም ማለት ነው። እናንተም አበረታቱኝ። እንግዲህ እንደዚህ አዳዲስ ቪዲዮዎችን ይዤላችሁ ብቅ እላለሁኝ። ለኢዱም ደግሞ ቪዲዮ አልሰራሁም፣ ያው ትንሽ ቢዚ ነበርኩኝ። ደግሞ አንዳንድ ጊዜ የምትሰሩት ራሱ ይጠፋባችኋል። ለምን እንደው መጥረኝ የምሰራው ራሱ ምን ልስራ ምናምን እላለሁና በዛ ምክንያት ነው አለሁኝ። አልጠፋሁም፣ አበረታቱኝ እላችኋለሁኝ። እንግዲህ ያው የዛሬ ቪዲዮአችን ከመጀመሪያው እንዳያችሁት ይህን ይመስላል ማለት ነው። እሱ ምንድነው ያው በዱባይ እንዳያችሁት በዱባይ የዱባይ መንግስት ታሪክ ሰራ። አነጋጋሪው ቪዲዮ አነጋጋሪው ፎቶ ነበረ እንግዲህ ይዤላችሁ ብቅ ያልኩት። እንግዲህ ያው አነጋጋሪ እንደሆነ ሁላችንም እናውቃለን። ያውንም እንግዲህ ይዤላችሁ ዱቅ አልኩ ማለት ነው። አለሁ ለማለት ያህል ያው አንዳንድ አዳዲስ ነገሮችን ይዤላችሁ የመጣሁት ይህን ይመስላል። እንግዲህ ያው በቀጣይ ደግሞ ጥሩ ቪዲዮዎችን ይዤ እመጣለሁ። አበረታቱ እያልኩኝ እንግዲህ ይሄንን ይመስላል የዛሬ ቪዲዮአችን። በቀጣይ እስከምንገናኝ ድረስ ባይ ባይ፣ ሰላም ሁኑልኝ። ኢንሻአላህ በቀጣይ ደግሞ በቅርብ እንገናኛለን እላችኋለሁ። አመሰግናለሁ። በነገራችን ላይ እዚህ መዝናኛ ላይ ማለት ነው መግባት የምትፈልጉ ጅዳ ላይ አዲስ የተከፈተ መዝናኛ ነው። ሁሉ ነገር አለ፣ በጣም ደስ ይላል። መግቢያ 30 ሪያል ብቻ ነው። ገብታችሁ የፈለጋችሁ ሰዓት ገብታችሁ በፈለጋችሁ ሰዓት መውጣት ትችላላችሁ ማለት ነው። በጣም ደስ የሚል ቦታ ነው። ዘና ማለት የምትፈልጉ ሄድ እያላችሁ ተዝናኑ። በጣም ደስ ይላል። አየሩን ቆንጆ ነው። እዛ ስትሄዱ ኮርኔሽ አካባቢ ነው እና በጣም ደስ ነው የሚለው አየሩ ራሱ ባህር ምናምን ጣገብ ስለሆነ በጣም ደስ ይላል አየሩ ማለት ነው። እና በጣም ነው የሚያምረው። በጣም ማለት የፈለጋችሁትን መጫወት ትችላላችሁ። የተለያዩ ነገሮች አሉ። የምር በጣም ነው ደስ የሚለው ብታዩ ማለት ነው። እና መግቢያ 30 ሪያል ብቻ ነው። ከውስጥ ገብታችሁ በቃ ፈታ በሉ እላችኋለሁ። በጣም ደስ የሚል ቦታ ነው። እኔ በጣም ነው የወደድኩት እላችኋለሁ የምር። እና አንዳንድ ጊዜ ወጣ ብላችሁ ፈታ በሉበት እላችኋለሁ። ይህንን ይመስላል እንግዲህ በቀጣይ እስከምንገናኝ ሰላም አለይኩም።